ሰላም ሰላም፣ ጤና ይስጥልኝ የዩቲዩብ ተከታዮቼ ተመልካቾቼ ሁላችሁም ሰላም ፍቅር በያላችሁበት አብዝቼ እየተመኘሁላችሁ እችን ቪዲዮ ለመስራት ወደድኩኝ ማለት ነው። ይሄ ቪዲዮ ርዕሱ ምንድነው የሚለው? ስደት ነው የሚለው። ስደት በቃኝ ይላል። ስደት በቃኝ በቃኝ ይቁም በሚለው ርዕስ እንጀምራለን። ገባችሁ? ስደት ከባድ እንደሆነ በዚህ በመተኮሻ ልትገልጹት ትችላላችሁ ማለት ነው። ይሄ ልብስ መተኮሻ ምን ያንጸባርቃል እስቲ? ይሄ ሁሌ ስለሚተኮስበት ነው እንዲጠቆረው። በስፍቁት ራሱ አይፋቅም፣ ጠቁሯል፣ አንዴ ተበላሽቷል። ለምን? መብራቱ ያበላሸው ማለት ነው። ሁሌ ስለሚተኮስበት ብቻ ተረዳችሁ? የኔም ውስጥ ይሄኔ እንዲህ ነው የጠቆረው። እስኪ ስደት እንዴት ይመስላል? ስለ ስደት እናውራ ትንሽ። ስደት ከባድ ነው። በዚህ በሙቀት ደግሞ በጣም ከባድ ነው። ልብስ ስትተኩሱ እንደ እሳት ነው የምትግሉት። እንደ ውሃ ነው እኮ የምንወርደው እንጂ እንደ ውሃ ነው እኔ ሰውነቴ ላይ የሚወርደው። እውነት ለመናገር ግን ሁላችሁም ናችሁ? እስኪ ኮመንት ላይ አስቀምጡልኝ። ሁላችሁም ናችሁ? በጣም ነው የደከመኝ እውነት። እኔ እንዴት ብዬ ነው ልግለጽ? እስኪ በጣም ድክም ነው። በጣም አስጠላኝ። የሰው ቤት ጠዋት ስትነሱ ሰው ቤት እስከ ማታ በቃ የሰው ፊት እያያችሁ የፈለጋችሁን ተናግራችሁ ድምጽ እንኳን አወጣችሁ አትናገሩ። ስደት በጣም ከባድ ነው። ግን ኢትዮጵያ ውስጥ ለሚኖሩት ስደት ማለት እንትንም ምንድነው እሱ የሆነ ምን ልበላችሁ እንደዛ ነው የሚያስቡት። በጣም በቃ ስደት ማለት በቃ ስደት በጣም ጥሩ ቻንስ እንደገጠመሽ ቻንስ ይገጥሞሻል። አርፈሽ አትሰሪም ይላሉ ስትደውሉ ማለት ነው። የሚያዩት ምኑን ነው? ገንዘብና ገንዘቡ ብቻ ነው። የኛን ጉዳት ምናምን በቃ እዚህ ጋር የምንቃጠለው ምናምን ኔቨር አያስቡትም። የሌላ አንቺ ላይ ልጅ ትቶ የመጣ ልጁ ይናፍቀዋል። ባሉ እንደኔ ባሌ ይናፍቀኛል፣ ልጅ ይናፍቀኛል፣ አገሬ ትናፍቀኛለች፣ ሁሉ ነገር ይናፍቀኛል። ሁሉ ነገር ማለት ነው። ምን ነው በርሬ ብሄድ እላለሁ አንዳንዴ ማለት ነው። እውነት ለመናገር እንደኔ ይመራችሁ አላችሁ? ግን እርግጠኛ ነኝ ትኖራላችሁ። እኔ በጣም ነው አሁን ላይ አቃተኝ ሆኖ ታውቃላችሁ። ድክም ትላላችሁ አይደል? ልክ እንደዛ በቃ ድክም ብሎኛል እውነት ለመናገር በቃ ድክም ደከመኝ፣ አቃተኝ እውነት። በፊት ምንም አይመስለኝ ልብስ ተኩስ ከዛም ስሮጥ ምናምን በጣም ደስ እያለኝ ነበር የምሰራው። አሁን ግን ስራው ትላላችሁ አስጠላኝ። በቃ የሆነ የመዛር ስሜት ይሰማኛል እውነት ለመናገር ድክም ይለኛል፣ ያስታውቀኛል ራሱ ማለት ነው። ግን ያው ቢናገሩት ሁሉ ባዶ ይቀራል አይደለ? እዚህ አንዴ ከወጣን ያሰብንበትን አላማ እናሳካለን እያለን ነገ ዛሬ እያለን እድሜያችንን ጨረስን። ብዙ ነገር ነው ያመለጠን። ንጹህ አየር የለ እዚህ ሀገር። አየሩ ተከፍሎ ነው፣ ገዝታችሁ ነው፣ ውሃውን ገዝታችሁ ነው። ንፋስ አታገኙ። ንፋስ እጥረት ካለ ሰው ሁሉ ያልቃል። እዚህ ንፋስ አሁን ይሄ በኤሌክትሪክ የሚያመጡት ኤሲው ሙከይፉ ምናምን እሱ ባይኖር የሰው ልጅ አይኖርም። እውነት ለመናገር እንደው የተኛበት ሰው ነው ደርቆ የሚቀረው። ሲበላሽ ራሱ ነፍስ ውጪ ነፍስ ግቢ ነው የምታዩ። ነፍሳችሁ ትንፋሽ ጠር ነው የሚያደርጋቸው ብታዩ። እና በጣም ነው የሚከብደው። እኛ ግን በሀገራችን ለምለም ወጣ ብላችሁ ዛፉ ስር እሾላው ስር ግራሩ ስር ምናምን እስኪ አስቡት። ግራሩ ስር ምናምን ቁጭ ብላችሁ ዛፉ ስር ቁጭ ብላችሁ ተነሱ የሚሏችሁ የለ። ብትጮሁ ብትሉ ከዚህ ጋር ተነቃነቁ አትባሉ። የምትናገሩት እንኳን በፍቃድ ነው። እዚህ ሀገር ስደት ሀገር ማለት ነው። በፍቃድ ታስፈቅዳችሁ ዝም በይ ትባላላችሁ። ስልክ እንኳን ስናወራ ዝም በል ድምጻችሁ ረበሸን እንባላለን። የዚህን አክል ነው ስደት ከባድ ነው። ሀገራችንን ግን ማን እንደ ሀገር መኩሪያችን ልንኮራባት ይገባል። በሀገራችን ማለት ነው ልንኮራ። ፈጣሪ የሰጠን ስጦታ እውነት። ኢትዮጵያውያን እኮ አልተጠቀምንበትም በሀገራችን። እውነት ኢትዮጵያውያን አልተጠቀሙበትም በሀገራቸው፣ ሁላችንም ማለት ነው። ለምን? በቃ ንጹህ አየር ይዘን በፈለገን ወቅት ዝናብ እየሰጠን ፈጣሪ ሁሉ ነገር አሳምሮ ሰጥተን፣ ግን ስምምነት የለም፣ በቃ ሰላም የለም። ያ ነገር እንጂ
እዚህ ግን ሰላም አለ፣ ሁሉ ነገር አለ፣ ሁሉ ነገር አለ። በቃ ሰላም ተኝታችሁ ጠዋት እንደምትሉ እርግጠኛ ትሆናላችሁ። በቃ እርግጠኛ ናችሁ የምትተኙት ማለት ነው። በጣም ነው በሀገራቸው የሚኮሩት። ለምን በቃ ተኝተው ሲያድሩ ምን ይመጣብናል አይሉ፣ ሰው ይመጣብናል አይሉ። በራቸው መኪናቸው ላይ ነው መኪናው የሚያድሩት። አለ ቁልፍ መኪና ላይ ነው የሚያድረው። መኪናው ገራዥ አለ ቁልፍ ነው የሚያድረው። የሚገርማችሁ ስለዚህ ይሄን ይመስላል እንግዲህ ቤተሰብ። የስደት ህይወት ከባድ ነው። አሁን ሰው ቅልል አድርገውት ምናምን ማለት ነው። ተመችታችሁ ምናምን ዝንጥ ብላ ምናምን ስንሄድ ልብሳችን ተቀይሮ እኛ ፊታችን ተቀይሮ ስንሄድ ፊታችን እኮ ተቀይሮ እኮ አይደለም ስለምንዘጋብን በር ከቤት ስለማንወጣ እንትን ነው በቃ ግርጥት አድርጎን ነው በቃ አየር የማያገኝ ሰው ታውቃላችሁ። እኛ ኢትዮጵያውያን በፀሐዩም በምኑም ተፈራቆብን እኛ ተዘግቶብን አናውቅ ስንሯሯጥ እንጂ እዚህ ተዘግቶብን ተቆልፎብን በሰው ቁጥጥር ስር መኖር በጣም የሚከብደው ስለሁሉም። ግን ያው እስኪ እንበርታ፣ እርስ በርስ እስኪ እንደጋገፍ። እዚህ ስደት እንኳን ያለ ነው ቢያንስ ተደጋግፈን ዩቱባችንን አሳድገን በሀገራችን ብንሰራ በጣም ነው የሚሰራው። ኢትዮጵያ ውስጥ በነገራችን ላይ በጣም ነው የሚሰራው። እኛ ለሰው ሼር ኮፒ ሊንክ ታፕ ስናደርግ ለእኛ ግን ዛሬ አሁን አድርጉ ስትላቸው ብሎ ይስቁባቸዋል። እውነት ለመናገር በጣም ነው የሚስቁባቸው፣ በጣም ይስቁባቸዋል። እውነቴን ነው የምነግራችሁ። ግን ከዛ ሁሉ ራሳችንን መስራት እንዳለብን በሀገራችን ዝቅ ብለን መስራት፣ ከሰው ቤት ወጥተን በራሳችን ስትወጡ መታችሁ የምታርፉበት ቤታችሁ በቃ ያላችሁ ሴቭ አድርጋችሁ ወደ ሀገራችሁ ማግባት። በቃ ሀገር መኖር ይሻላል። እውነት የሰው ሀገር ይኸው ሰው ቅርት እያለ ነው። ሰው ወጣ ብሎ ቅርት እያለ ነው። በዚህ በሙቀት ራሳችሁን ጠብቁ፣ ጥንቃቄ አድርጉ፣ ምግብ ብሉ፣ ያገኛችሁትን ብሉ፣ አትምረጡ። አሁን አንዳንዶቻችሁ ሩዝ አንበላም ትላላችሁ። እኔ ሩዝ ነው ስበላ የኖርኩት አለው እስካሁን እግዚአብሔር ይመስገን ምንም አላደረገኝም። ነጭ ሩዝ ነው የምበላው። አመናችሁ አላመናችሁ ነጭ ሩዝ ስበላ ነው የቆየሁት እስከዛሬ ድረስ 6 ዓመት ሙሉ ነጭ ሩዝ፣ ቲማቲም፣ ሰላጣ ምናምን እሱን ነው የምበላው። ውሃ ምናምን ጠጡ፣ ፈሳሽ ነገር ያገኛችሁትን ተጠቀሙ። ያገኛችሁትን ተጠቀሙ። ምግቡን ብሉ።